ለኔ የሚሆን ባልታጦ ነው ይሁን ችግር የለም አኒ ቤብ ስዊሪ ፍቅር ለምሰማኝ ፍቅር ሳቀችልኝ ለኔ ነው እኔ ነው ባንተና ከፋለ እና ብያለሁ አጥኒ ሲሳገሩ ይዘረፋገሩ በጨረቃ ብርሃን የዋት በማታ ይቫንጋዲ ቦታ ይደገማ የአምሯ ወጣትኒ ሲሳገሩ ይዘረፋገሩ በጨረቃ ብርሃን የዋት በማታ የድምጽ ቦታ La 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 ምንድነው ያለ መፈለግ ስሜት የሚሰማሽ? እመኝኝ እህቴ፣ ሁሉም ሰው የሚፈለግበት ቦታ አለ። ሁሉም ሰው ክብር የሚሰጠው ቦታ አለ። አንቺ ደግሞ አማኑኤል ሆስፒታል ነው የምትፈለጊው ወይ ፖሊስ ጣቢያ? እዛ ሂጂ፣ እዛ ያክብሩሽ። የህይወት ቁልፍ ጠፍቶብሃል? እየሰማኝ ከሆነ ነው የምር። አይ ምስኪንነትን አይቶ ይሄን ቁልፍ ቶሎ ያስገኝልኝ። አዎ ታው ታይ እንደምን ሆነ ታው አፈለው ያው ማይበቃው በእውነት አዎ ይገርማቸዋል። ያው በቃ ምንም ለየት ያለ ነው በጣም የዛሬው ነው በእውነት እንዳቅ። አዎ ታው ታይ እንደምን ሆነ ታው አፈለው ይሄን ይመስላል። በጣም ዛብረ ተመሰከረ ይሁን ቤት ወይ ነው እኔ ነኝ ጋባሽ። ሻላጥብስ ቢሆን የፈለገሽን ነገር ቁርጥ ቢሆን የሁሉ ነገር ተዘጋጅቷል። አማራጭ ያው በቃ የፈለግሽውን ነገር ዛሬ እኔ ነኝ ጋባሹ። በቃ ባስፈለገ ነገር ነው ዛሬ በቃ ማስተናገርሽ ማለት ነው። በቃ መስተንግዶ ከባድ ነው ባለው ነገር ማለት ነው። አዎ እና እኔ ነኝ የደበለ ልጅ ምን ልሆንልሽ ምን ትሆኝልኝ ነኝ። በጣም ነው እናመሰግናለን። I'm here to tell you right now, we don't care. Let me tell you, we don't care. Jerry. ወይኔ በላኝ ይሄ ከሲ ጭራሽ ልጄን ከጄ መሞንጫፍ ሳይት ልትግጠኝ። እኔንም እንዲህ ነበር አንጀቴን ሲግጡት የኖሩት። እርሶ ሰው ነዎት እንዴ? እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ? የማንም ቅሪላ ልጄና ይወስዳትም ብለው ያንጓጠጡኝን የምረሳሎት እንዳይመስሉት። ይሄው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ። አንድ ሰው። እኔንም ሴት ሚዜን ያሳጡኝ። በቃ ብቻዬን ማደረኝ። አንዳችም ያለያይ ነገር ያለያያችሁ። አሁንም ቢሆን ልጄ ወርቅ ናት። አንተ እንደውም እኔ ባለውለታው ነኝ። አመስግኑኝ። የማይሄድ ዕቃ ነው ያነሳውሎት። ዝጋ ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጥ። ጠብን ያረኳት ጠይቋት። እውነት ነው የኔ ልጅ ወደሽው ነው? አሁን ገና ነው ሞትኩት። አሁን ይከስ እንደምን ይወደዳል? ሳቁ አስተያየቱ አኮሰታተሩ የኔ ልጅ እርግጠኛ ነኝ ይሄ እብድ ውሻ ነክሶታል። ተከትቧል አባ። ኑሮ ለማሸነፍ እኮ ደፋ ቀና እያልኩ ነው፣ ግን የኔ ኑሮ ደፋ ብቻ ሆነ። ምንም ቀና የለውም። ምንም ገን መተናል፣ ዶሮ ይዘናል። ዶሮ ይልሻል፣ መፍጫ ውስጥ ገብቶልሻል አለኛው ሻ። ዶሮ ይፈጭልሻል፣ የኔ ስትሮ ይመችሻል። ከናጥንቱ ፈጭ አራዳ ልጆች። ኦኬ ዶሮ ላይ ሊጡ ይመጣ፣ ጫው ተከትሎ በሌሎች ቅመማ ቅመሞች ድብን ተደርጎ ይታሻል። ዶሮ ይልሻል፣ ጁስነቱን ትቶ ሊጦኖልሻል። ዘይቱ ተደርጎ በደንብ ይቦካል። ምን ሊከውን ይሆን? ኩፍ ብሎ ዳቦ ሆኗል። የዶሮ ዳቦ ያራዳ ልጆች። ዶሮ ይልሻል፣ በዳላር ሳይን ቂጣ ተሰርቶልሻል። የጀሪካኑ ዘይት ይመጣልሻል። ያራዳ ልጆች ሀብታም ናቸው፣ ዘይት በጀሪካን አላቸው። ዶሮ ቂጣ በርገር ቤት ይሄን ነው እንደሚያበሉን። እኔ በቃኝ። አረ ማረምን አናገረኝ ወይኔ ፋንዲሻይ ምናምን ማን ቴዲ ታመሰተ ማስታወቂያ ሄደን ሰራ ነው። ቴዲ አፍሮ ምን አለሽ? እንደዚህ አወራን በእንትን በእንደዚህ ከዛ ወይ አምለሰት እንደልሽ ገና ነች እንኳን ማርያም ማረችሽ በለኝ ምናምን እንዴ ወል አራም ለሰገና ትላንት ኢንተርቪው
መች አርግዛ? እሺ ምን አለች? ከዛ ኧረ ጉዴ ዛሬ ማረች ምናምን ባለኛ። ከዛ ወይኔ ፋንድሻዬ የኔ እናት በርቺ እሺ፣ በጣም ነው ማይሽ። ባለቤትም ታይሻለች። ማን ነው እንዲህ የሚልሽ? ቴዲ አፍሮ። እኔ አላምንም። ማርያምን በእነሱ የገባው ብዙ ቴዲ አፍሮ እርግጠኛ ነሽ? ቴዲ ቋጥሮ እንዳይሆን ምን አለሽ ሌላ? አየኝ በቃ አወራ ምናምን አትጥፊ ምናምን አትመጭም እንደ ምናምን አለኝ። ወይ ጉዴ በጣም በጣም ምናምን አልኩ። በእነሱ የገባን ጊዜ ማለት ቴዲ አፍሮ። እሺ ከቴዲ አፍሮ እንድታቂ አሁን አንተ ጋር ብንገባ ይመጣል። ቴዲ አፍሮ እሺ ዘፈን አለው? ጉድ አደረገኝ አንድ ሌላ ደግሞ በቃ አባቢ አንቺ ስለምን ስርዓት ማይኖርሽ? ቦይፍሬንድ አመጣለሁ አስተዋውቃለሁ። አንቺ ጠበቅኩ ይሄን እኮ ነው መጣው ጋቺ ትንሽ ሌት ሆነን በጣም ይቅርታ። ምንድነው እንጨቱ እንዲፈለጥ ነው? አስፈለጥ ነው እኮ አይደለም። እሺ ምን አትክልተኛ ሀረግ ምን አለ? አይ አይደለም ቦይፍሬንዷ እኮ እኔ ነኝ። ቦይፍሬንዷ በጣም ይቅርታ። ሰላም እሱ ነው። አይሆንም። አይ ለምንድን ነው የማይሆነው? ከክናከክ ይኸውልህ ከክናከክ ክላሽ ያደርጋል። እንዴ በጣም ባለጸጋ እኮ ነው። መኪናው እኮ ስለማያስገባው ነው በእግራችን የመጣው። ጋሺ በጣም አፍርቦታል። እንዴት ባለባበሴ በፀጉሬ እንዲጀጀ ያደርጉኝ። እኔ እኮ ሰፈራችሁ ፒስታ ኮሮኮንች ስለሆነ ነው ለመኪናዬ ስለማይመቻት ነው። እከክላ አራክፍ ባልኩ ጋሺ በጣም ነው ያፈርኩቦት። ጋሺ ጠንቅላ አራክፍ ባልኩ የኔ ልጅ አንቺ አልነገርሽውም እንዴ? ከመጣ ጀምሮት ልፈትን እየሞከርኩ ነው። ቀልዳት ይችላል ጋሺ በጣም አፍሬቦት። እኔ አባቴ በልጆት በኩል የተላኩ መላእክት ነበርኩ። ህይወት ልቀይር ነበር። ኮሚክ ነው አባቴ። በቃ ልጅ አይደለም በቃ ጋሺ ልጆትን በጣም ነበር የምወዳት። እሱ ግን አይሆንም። አይደለም እያወቀው እንዴ ዳህ እኮ ሚስራን ነው በቀልዱ ነው እንዴ? እኔ ከካሙ በቃ እኔ ወቀን አልፈልግም። ጦስ እንኳን ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ። ለስራው ማማር ሲባል ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። ይቅርታ የቀጠርነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ እስቲ ሰማው ልበል። እናቴ ተረጋጊሽ። እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት፣ ወገቡን ያዡ። አትነጣጣፉ እንደዚህ ተጣቀስ ብለህ ያዛት ነው ያልኩት። እኔ ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽ ነው እንዲያስልኩ አንቺ። ወገቤ እዚህ ጋር ነው። እሷን ስታይል ምንድን ነው የምትገናበረው? አንቺ ባለፈው ያትመዝኝኝ ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጽክስ አለ ነው የደወለው ምንድነው የኔት ምን እንታዘዝ? ትቢያነስ ሌላ ሰው ጠይቁ። ሁሉንም ነገር መልሰን እንዴት እንችላለን? ጎረቤት ጠይቂ። What? Bro, what are you talking about, man? ቆይ በጣም የሚያስቀኝ የጓደኞቼ ባህሪ ማለት ነው። ስለ ሪሌሽንሺፓቸው ያማክሩኝና ከዛ ምናቸው ከአንዳንድ ነው ተግባራዊ የሚያደርጉት። ደግሞ ስሰጥ ምክር ስገስጽ ምናምን ደስና ከዛ ተግባራዊ እንዳደረጉት ኢሚዲየትሊ ሲንግል ይሆናሉ። ከዛ በኋላ ምንድን ነው ጸጥ የምትሉኝ? ምንም እንዳልተፈጠረ አክት የምታደርጉት በቃ ወይ ስደቡኝ ወይ የሆነ ነገር አድርጉ። ጸጥ ስትሉኝ ምን እያሴራችሁብኝ ነው? መቼም ለዚህኛው ቫላንታይን ዴይ የእህቴን ቸኮሌት እንድበላ እንደማታደርገኝ ተስፋ አደርጋለሁ። ባልየው አልረሳኸውም አይደል? ገና ከሆነ እያስጠነቀቅኩ ነው እንዳረሰው እንጂ ለደብ ቸኮሌት እስከተጠራቀም ይደርስልሃል አይደለ? እኔ ፍቅር ካልደረሰች ሼር እናደርጋለን። ትንሽዬ ትበቃኛለች። ትንሽዬ እስከ መቼ ከመባል ለእህቴ መረራት። የሰውን ቸኮሌት እየበላሁ በእውነት ታናሽ ናት ለስሙ። አሻንጉሊቱ ምናምን ይቅር፣ እሱማ ወግ ነበር። እሱ ወግ ነበር። ዛሬ እንዴት እንደደከመኝ። እንዴት ዋልሽ ስርንጎ? ወይዬትዬ ሰላም ነው አለ። ደህና ነኝ። ምንድን ነው? በቃ ልሄድ ነው። አሰናብች መሄድ ነው ፈልገው። ወዴት ነው የምትሄጂው? በቃ ልለቅ ነው። ቤቱ አልተመቸኝም፣ መውጣት ነው የምፈልገው። እንዴ እስከ ዛሬ ተመችቶሽ አይደል እንዴ ኖርሽው?
ምን ምንድን ነው የሚመቸኝ? ይኸው ካርድ እየሞላው ነው ኢንተርኔት እንኳን ቲክቶክ የምጠቀመው። ሲጀምር እንጀራ ቆጥረሽ ወጥ ቆልፈሽ ይሄድሽ ምንም ይመቸኝ ማንም እንደሱ አርጉብሽ አያውቅም። አይ ያልሽ እትዬ ልነግርሽ፣ እዛ ውጭ ሀገር ልንገርሽ፣ እኔ ስሰራ ማፊ ሙሽኪላ ነው የሚባል፣ ካልደላህ አትስራ ማለት ነው። ጥበቃ የለ ደህና ጥበቃ፣ ዋይፋይ የለሽ ምናምን በካርድ እየጨፈጨፍኩ ሲጀምር የ2 ወር ደሞዝ አለ፣ እሱን ስጪ። ደሞዝሽ ይወረወርልሻል። ሰርቼ ለፍቼ በላቤ ጠፋ አድርጌ ነው እኮ ያገኘሁት። በስርዓት በእጅሽ አይደለም። ምንድን ነው የምትችይኝ? ተሸከሚኝ አላልኩ፣ ሰርቻለሁ። የምትፈልጊውን ፋ እያደረኩ ቤት እንዴት ነው የሚያደርግሽ? ምንም እንደዚህ አላደረገኝም። እንገርሽ ማፊ ሙሽኪላሽ በተእሊንኪም ሽርታ ሁሉ በቃ ማዳም እንኳን እንደዚህ አላደረገችኝ። በቃ ይወጣል። ደሞዜን ከ3 ቀን በኋላ መጥቼ ወስዳለሁ። በቃ ሄሎ ሄሎ፣ ማነው? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ተመልሻል ወቅስም ሚኪዬን በጸጸት ነገር ይጎትታል ዝም ብለን ወደፊት ለውጥ ፈልጌ እንጂ ሚኪዬን መዞሬ መናጢ ከሆነ ምን አለኝ እርገጤ ገደል ግባ ሚኪ ምን አለኝ እርገጤ ርገጠኝ እርገጤ ቤቢዬ ማንም ሰው እውነቱን መካድ የለበትም። እውነቱን አትፍራው። ይሰብሩሃል፣ ታውቃለህ? ይሰብሩሃል፣ ሰብረው ይጥሉሃል። ግን አንተስ ስባሪው ላይ መሄድ መቻል አለብህ። አጥንትህን ክስክሰው ቢበሉ ብላቱ ላይ መሄድ አለብህ። ከማንም በታች አይደለም፣ ከማንም በላይ ግን ነህ አይደለ? የወንዶች የማስታወስ ሁኔታ ማለት ነው በዚህ ከቀጠለ ማለት ነው ቤታቸው ሲገቡ ሚስታቸውን እዊ ማን ጋር የመጣሽ ማን ቆንጆሽ ማለታቸው አይቀርም እንዴ? ምናቸው እንደዚህ መስራሱት እንዴ? እኩላኔ ኑሮን የተወደደብን እኩል ነው፣ ኑሮ እየገፋ ያለ ነው እኩል ነው። ኦፍ ኮርስ እናንተ ትንሽ ጫና የበዛበት ይችላል። ገማችሁ እንደዚህ የምትረሱት የምሳ ችግራችሁ ምን ሆኖ ነው እንደዚህ በጣም የጨመረው? ሰው እንዴት 5 ነገር ተናግሮት አንዱ ነገር ማስታወስ ይከብደዋል? እስኪ ብትለጠፋን እዚህ ጋር እየለጠፍንላችሁ እንድታስታውሱት ሁሌ እሱ ጋር ይጻፍላችሁ እንላካችሁ። ኧረ ተው። አህለን ወሳህለን አለን። ምን ማለት ነው? ቱጃሩ ላይ ጣልሽ ምቾት ላይ አንገላታሽ እንደማለት ነው። ግን ስራ ምንድነው? ስራ እንግዲህ ዱባይ ላይ 1-5 የነዳጅ ጉድጓድ አለኝ። ኤክስፖርት ነው ማድረግ ነው። እነሱን ኤክስፖርት እያደረው አንድ ጊዜ ይቅርታ። ሄሎ ምን ማለት ነው? 3 ኪሎ ቴምር ወሰደ ማለት የ1 ኪሎ ነው የከፈለው ብዬ አልነገርኩም እንዴ? የሰሞኑን ብርድ አስከትሎ በከተማችን በአዲስ አበባ በሚቀጥሉት 5 ቀናቶች ውስጥ ስኖው ልናይ እንደምንችል ሜትሮሎጂ እየዘገበ በመሆን ማለት ስለ ብርዱ የምትለን ነገር ይኖር ይሆን? ልቀበልሽ እንኳን ደህና መጣሽ። ሚስጥሩን ንገረን እያልኩ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አፈልግም። ንገረን። ምንድን ነው ይሄ? ምንድን ነው የትኛው? የትኛው መሪ ጌታ ጋር ሰርቶት ነው ግን ማያክስ ማን ተባብሮት ነው? In no way I was acting that way ብቻዬን I'm playing the ድግምት ካርድ። ይት ምንም አይነት ስቶሪ ይዛችሁ ብትመጡ አስመጥቶብኝ ነው። That's what I'm going to say። ናቲ ወይ ያው እንደምታውቀው ለወልድ 1 ወር ነው የቀረኝ።
ያው መጀመሪያ ስንተዋወቅ ትዝ ይልሃል ሀብታም ነኝ ምናምን ብለህ ነበር የተዋወቅከኝ። ልጃችን ከመወለዱ በፊት ለምንድን ለልጃችን ቤት ነገር በስሙ እንግዛለት፣ ከዛም ደግሞ ባንክም ደግሞ የተወሰነ ገንዘብ አስቀምጥለት። ያው ያንተ ልጅ አይደለ መቅዲ? ሀብት እኮ የጧት ይዛ ነው ታውቂያለሽ። እኔና አንቺ በፍቅር ካለን እንኳን ቤት ማለት ነው ከዛም በላይ እንገዛለታለን። ችግር የለውም መፈቀር እንፈቀራለን፣ ችግር የለውም። ግን ለልጃችን ቤትና የሆነ ነገር ማድረግ ያለብህን ነገር ታደርጋለህ አይደል? ሀብታም ነህ ማለት ገንዘብ የለም መቅዲ። እኔ ፍቅር ሀብታም ነኝ እና ሀብታም ነኝ ያልከው የቀልድህ ነው? አንተ ምን አይነት ውሸታም ነህ? ፍቅር እኮ ሀብት እኮ ነው መቅዲ። አንተ በጣም ባለጌ ነህ። ሀብታም ነኝ ምናምን ብለህ የጠበስከኝ የብላይ ለአንተ እኔና ልጄ የልጅ አባት አይደለም። እሺ ግን አንተ በጣም ማለት በጣም ነው እንትን ያልኩብህ እንዴ። ልጅንም ያህል ነገር አሳልፌ ሰጥቼ ይሄ በእውነት ባለጌ ነው። አይደረግም። እሺ እንደዚህ አብዛኞቻችን የበክትን ትርጉም አናቅም። የበክት ትክክለኛ ትርጉሙ እንደታውቃላችሁ በስቶሪ ታይም አድርጌንም ነግራችሁ። ባለፈው ምን ተፈጥሯል አያቴ ሰፈር እንደኛ ወጣት ናት ምናምን ነገር ማለት ነው። የሰላም ሀገር ወደ ስሯ እየሄደች አንድ በክት ባለ ባጃጅ በክት የሚባለው እለክፋታለሁ በሚል ሰበብ ባጃጁን እንዲያርጎ ሊያስደነግጣት ሲል ገጫት። ልጅቷ አሁን አልተረፈችም። ፊቷ ተበላሽቷል፣ ተሰባብራለች። በቃ እንደማይሆን ሆናለች ልጅቷ ማለት ነው። ያ በክት ባለ ባጃጅ ሊለክፋት ስለፈለገ ማለት ነው። እኔ ደግሞ ላይ እግዚአብሔርን በጣም ብዙ ሴቶች እንደዚህ አይነት ነገር እንደሚያጋጥማቸው እርግጠኛ ነኝ። እኔም በጣም ብዙ ጊዜ ያጋጥሞኛል። እንዴት እንደምታስጠሉ እንደምትቀፉ ማለት ነው። በቃ አንተ ለመልከፍ በቃ አደገኛ ሹፌር ነህ ምናምን፣ ከዛ በእግሬ ስር ምን አላለፍክ፣ አቤት ብቃት በለው። በክት ማለት አንተ አትልከፉ። እንደዚህ አይነት ነገር በቃ የሰው ልጅ ላይፍ ነው የምታበላሹት። በጣም ነው የሚያስጠላው ማለት ነው። እግዚአብሔርን ሰው ትገላላችሁ። ይሄኔ እንደዚህ የሞተም ሰው ይኖራል እኮ በእንደዚህ የሞተች ሴት ትኖራለች በአንድ በክት ሹፌር ማለት ነው። በክት እንደዚህ የምታረግ ከሆነ አሁን እዚህ ጋር ኮመንት ሴክሽን ላይ መተህ የምትሳደብ ከሆነ ማን ነው እንደዚህ ታረጋለህ? ስለዚህ በክት ነህ አንተ። እናት ቆንጆ አረማ ያሟል እንዴ ምንድነው ሰውዬ? ረሳይም እንዴ እኔ ትምህርት መማር ነው ፈልገው። እባክሽ አንቺ ማንም አይፈልግሽም። ደፍተርሽን የትም እየጣሽ አትይጂም። እንገረዛ ምን ትመስላለሽ? ትምህርት መማር ነው ፈልገው። ማማጂ እቺ ምፈልግሽ። አመሰግናለሁ። ሩጭ ነው ሰው እንዳይሽ። አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል። ምርጫው ያንቺ ነው። እኛ እሱን መቻጣ ነው። ግን ችግሩኛ ሴቶች የምፈልገው አቤል በገመቹ ተፈርሾ ነው። እሱም ማግኘት ነው አሁን ከባድ የሆነው። ወዳችኋለሁ። ለማንኛውም እዚህ ነው አለቃ ማሳጅ ቤት እያሉ ሌላ ነገር የሚሰሩ እዚህ ማሳጅ ቤት ነው። እዚህ ነው አለቃ አንኳኳ በደምብ ስንት ስራ መሰረች የሚሰሩ ማሳጅ ይላሉ ስራቸው ሌላ ማሳጅ ይላሉ ስራቸው ሌላ እንሰማለን እኮ እኛ። ሰላም ነው አባት እንዴ? ሰላም ነው አለን አለን። ተጠቁመን ነበር የመጣ ምን ነበር? እዚህ ማሳጅ ቤት ማሳጅ እያላችሁ ስራችሁ ሌላ እንደሆነ ማሳጅ እያላችሁ ኤክስትራ ነገር እንደምትሰሩ ሰምተናል። ኧረ እንደዚህ አይነት ነገር የለም። ካላመንክ ገብተህ መፈተሽ ትችላለህ። እርግጠኛ ነሽ? እርግጠኛ ነሽ? አዎ ገብቼ ነው ቼክ ማድረግ ነው። ችግር የለም። ቼክ አቃዚው ጠብቂኝ። እኔ ቼክ አድርጌ መጣሁ። እሺ አለቃ እንዴት ሆንክ? ለሀበሻ ሞት አነሰው ማለት ለሀበሻ ሞት አነሰው። እኔ እንደነሱ አይነት ስራውን አክብሮ ተጠንቆ የሚሰራ ሰው አይቻለቅም በህይወቴ። አይማማ ኢትዮጵያ እስከ መቼ እየሰራልሽ ይዞ እየገፋሽ? ውሸት ነው ማለት ነው አለቃ? ውሸት ነው። እነሱ ስራቸውን በአግባቡ የሚሰሩ የተባረጉ ሰዎች ናቸው። በቃ አባታ ትጥፋሽ ደው ደማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ አወይ ሰሞኑን ምነካው አርስዬ ተንሸራቷል። እስኪኔ ለቀቅ አርጉኝ። አወይ ሰሞኑን ዩናይትድ አቅሙ ታክቲኩ ልዩ ሆኗል። እናሳ ክለቡ ነው ምርጥ ነው ማይክል ካሪክ ማታ ላይ ሰራ ታሪክ። ወያላ ተባልኩኝ አርሴን በመውደዴ ሻሺ ብሎ መጥራት ቀረኩ ዘመዴ። አንገቱን አስደፋው ቀለደበት ተዝናናበት ማታ። በሽተኛ ሆኗል አርቴታ ጉድ ሆኗል ያንቀን ማታ። ጨለለ አያቴታ ደጋፊው ተንገላታ። 10 ቀን ባልሞላው ዱቄት ምን ትላለህ? በዛም አለ በዚህኛ ለዋንጫ ነው እሺ የምንጫወተው። ምድረ ደረጃ ታንክ
ስማማ ባለፈው ለታ መኪና ገዛ ያልኩልሽ ለዛ ጋር ከኋላችን ከመኪና ቀስ ብለህ ሳታስነቀይሽ ቀስ ብለህ እንዳይክ በጌት አረ በፈጣሪ አረ እንዳይክ ምን ቢጫው ታክሲ ነው? ወይኔ ጉዴ ከኋላ አለ። አረ ነግማ ኒሎ ነግማ ወይኔ ጉዴ ና እንዴ ምን ሆነብሽ እኔት ምን ሆነ ነው ትችላለህ አይደለ? የመጀመሪያ ዲግሪን በአስትሮኖሚና በሜካኒካል ኢንጂነሪንግ ነው የጨረስኩት። ሁለተኛ ዲግሪን በኤሌክትሪካል አውቶሞቲቭ ላይ ነው። እኔ ከ6 ዓመት ጀምሮ ነው መኪና መስራት የጀመርኩት። እንደዚህ መጠራጠር ምናምን አይጠበቅብሽም። በቃ አልጨርሰናል። አልቃለች። አሪፍ ናት። በቃ ግቢ አሁን ያስልሻል። ይሄኛውስ እንትን እኮ ነው። ይሄ እኮ ነው ችግር ያመጣው እኮ ይሄ እኮ ነው። ትንሽ ይሄ ነው ችግሩ። ይብላል አስለሻት እስቲ እኔን እያየ ከመሞት በፊት እኔ ባገኘ ስሚ ነገ የሚመለስ 1000 ብር አበድርኝ። 1000 ብር ስጪኝ። 1000 ብር ስጪኝ። ሲጀመር አንቺ ገንዘብ ማለት የኔ ገንዘብ ማለት ነው። በቃ በሳምንቱ በወሩም በአመቱ ይሄንን ጥያቄ መስማት አልፈልግም። 1000 ብር ስጪኝ። በቃ ሰዎች ኔክስት ዊክ እንገናኛለን አይደለ? ሰዎች አረው ስሙ እዛ ጋር ኤክሴ ቆሟል። ሳታስጠጡ ቀስ ብላችሁ ስሙማ ማለት ነው። ኤክሴ እዛ ጋር ቆሟል። ከፈለጋችሁ 360 ዲግሪ መሽከርከር ትችላላችሁ። በደንብ ዞራችሁ እዩት። ከዛ ደግሞ አይናችሁን በደንብ አፍጡበት። ከፈለጋችሁ ጠርታችሁት ማለት ነው እሷ ልጅ አሁንም ተወዳሃለች ብላችሁ ይዛችሁት ነው ትችላላችሁ። ፈለጋችሁት ማድረግ ስሙማ በእናታችሁ ቢያንስ እስከ 7 ሰዓት ተኩል እንድረስ። እሺ ስሙ ቢያንስ እስከ 10 ተኩል ወይ እስከ 11 ሰዓት ተኩል እንድረስ። ቢመሽም ችግር የለም። ቀስ ብላችሁ ነው። ማርፈድ ኃጢአት አይደለም። አርፍዳችሁ ነው እንዴ? እዩትማ የልጅነቴን ፎቶ አያስቅም? ስሙ የልጅነቴን ፎቶ አገኘሁላችሁ እንዴት እንደሚያስቅ። ይሄ ማለት ነው የልደቴ ቀን ሁላችሁም አይጂ ስቶሪ አርጋችሁ ተቀባብላችሁት መሳቂያ መሆን ነው የምፈልገው። ይሄንን ካላደረጋችሁ የእናንተና የኔ ጓደኝነት ያበቃለታል። ሚካኤልን እዚህ ትምህርት ቤት ማስተማር አስጠልቶኛል። አሁን ተማሪዎቹ ዱርዬ፣ እዛ ጋር ህጻናቶቹ እኔን አጥተው የሚጠብቁ፣ ሴቲቷስ በዛ ታፋጥነኛለች። ምን አይነት ነገር ነው በእናታችሁ? Good morning student. Good morning teacher. Okay listen ያውላችሁ ተማሪዎች እኔ በእናንተ እያቀናው ነው እያስተማርኩ ያለው ማለት እናንተ ቁርሳችሁን በልታችሁ ነው የምትመጡት። እኔ በባዶ መጥቼ እንዴት ነው ማትማቲክስ ማስተምረው? እሺ እና በልታ አመጣም እንዴ እና ለረሙ ደሞዜ መሽ ከታክሲ አልፎ ነው ጣግቤ በልጬ ማለት እኛ ምን ይመለከታል? እሱን ከፈለክ ስማ ቢያንስ ትንሽ እንኳን አክብሩኝ። ከቃሊቲ ጋርመንት ድረስ በእግሬ እየተራራጥኩ ማስተምራችሁ ስለማይመለከተን ነገር አትናገር። ይኸውልህ የምታስተምር ከሆነ አስተምረው። ታሽ ሰው ዮሴፍ እንደዛ ነው። በጣም ጥሩ እሺ። ያው እሺ እዚህ ግቢ ውስጥ ርዕሰ መምህሩ ችግኝ ተካሉ ብሎ እንደተናገረ ታውቃላችሁ። እሺ እና ሁላችሁም እዚህ ክፍል ሞኒተር አቤት ታናስና ይኸውልህ 78 ተማሪ አለ። አንድ ችግኝ 98 ብር ከ50 ነው የሚሰጠው። ሰብስበህ እንድትሰጠኝ ጨረስኩ። ንፍጣ ኤክስ -3 ሲደመር ኤ ዋይ እዚህ ክፍል አትልማጭማጩ። እያስተማርኩ በማል አትግቡ። በቃ ሪዝ ዘግተናል። እሺ በቃ ይቀር። አዲስ ሪዝ ለምን ጎልጉላችሁ ልታወጡ ነው? እና እዚህ ጋር ኤክስ አረግም ቲቸር የምናውቀው እኛ ብሩን ለርዕሰ መምህሩ ነው የምንሰጠው። ለርዕሰ መምህሩ ሰብስበን ለአለቃ አንሰጥም። እኛ እኔ ነኝ እኮ ስም ጠራችሁ ማለት እንዴ? እና ብትሆንስ? ሂዱ ሰጡት። ብሩ ለትምህርት ቤቱ ነው መግባት ያለበት፣ ለአንተ አንሰጥ። ክብሮም እንደዚህ ጨከንክብኝ። ሂድ እሺ። አንተ ንፍጣም ነህ ሲጀመር ይባት። አንተ አሬንም ባሳራ ራሱ አታመሰግነኝም። እንዲህ ያስተማርኩ በቃ እንዴ ለትምህርት ቤቱ አይደል የሚሰበሰበው? በቃ ለነሱ ነው የምንሰጠው። ሂዱና ሰጡት። እሺ እኔ እዚህ ጋር 100,000 ብር ማስተማር አስጠልቶኛል። በቃ ምን እየሰራ ነው? ተረጋጋ። ናስቀለኝ እናንተ ለቃቃይ ባናት ሂዱ ስጡት። በቃ እኛ ሰብስበን በኋላ እንሰጠዋለን። አሁን አንተ ተነስተ አስተምረን።
እንድትነግሩት ነው አላስተማርም ብላችሁ? አዎ እናስተምራለን። ከፈለክሽ አርፋ አስተምር። በጣም ጥሩ። ሌባ አስተማሪ ኤክስ ሲደመር -2 ዮሴፍ እንደዛ ነው እንዴ? ለኔ ሰብስባችሁ ስጡኝ። ዞር በል ሌባ። ጨባው ምን አልከኝ? ጨባው ምን አልሽኝ ብራዘር? ጨባው ጨባው ነው። እኔም ጆሮ ያልሰማ እያለኝ ምናምን ለዛ ነው። ሶሪ። ኧረ በእናትህ ጉልበት እንዳላበላ ከፈለክ አስመሳኝ ድጋሜ። ምን አልከኝ? ጉልበት እንዳላበላህ ዱለት ያልሽኝ መስሎኝ በጣም ሰፍ ማለት ይሄ ደግሞ። አንቺ ግን እንደኔ ጃካ ገዛሽ። አንቺ አንተ እንደኔ ገዛው። ይሄ ነው መጀመሪያ ብናም በሚል ትውልድ አልቋል። ካሁን በኋላ ያለ ነው እንዴ? ከቤት ዲዛይን እኮ እኔም ገዛኩ። እናቴ ደምስ ደወልኳት፣ መጣች፣ ለካችኝ። በየሆነ ቀን ውስጥ ላከችልኝ ምናምን በቦታ ረኛ የቦታ ዳክ ላከችልኝ። ደስ ብሎኛል። ምንድነው ደስ ብሎኛል ማለት? ዴሊቨሪ እንዳላታውቅ ነበረ? አውቅ ነበረ። ምን አባሽ ነው አንቺ ቅርናታ ቧጋሽ እየተንከባለልሽ እየመጣሽ ቆይ በአጥር ውስጥ ትሞክሪኛለሽ። ግንባርሽን ነው ፈልጭ የምጥለው። ምን ታይኛለሽ? ምን አየሽ? ቀረ ጥርስ ጎረጎማ እንኳን ታንቀጠቅጣለሽ። መንጎራ በስት እንግዲህ እንድታስገድኝ እንግዲህ ፉን በይ ጎራዳ። የዕጣ ክፍል እዚህ ነው አይደል? የህይወት ቢሮ ከፍለ ተሰልፈ እዚህ ነው ነው ቢሮ። አይ እንዳልሳሳት ቢሮ እጣን ይነገራል። ይሄ ነው ወረቀት። አዎ እሱ ነው። በፎርም መሰረት ጽፈው ሰጡኝ። እሱ ደህና ነገር ነው። ሀብታም ደግሞ ያውጡልኛው። ምረጥ። ትዳር፣ ሀብት፣ ጤና። እሷ አረ እንት ትዳር፣ ሀብት አትቅለብለብ። እሺ ሀብት ያርጉልኝ። ዋናው እሱ ነው። ገንዘብ፣ ድርጅት፣ ብድርና ገንዘብ ለአንተ አሁን እንት ከፍያለሁ። ንገረው ከፍያለሁ። ድርጅት በብድር ድርጅት የታሰረ ድርጅት። አረ ምንድነው? ፈጣን ባሉ ከፍያለሁ እኮ ምንድነው? ድርጅት ቀሽ ድርጅት ነው ብር ያለው። አይዞህ ይሁን። እሺ ደህና ነገር አውጣት። የአእምሮ ህሙማን ድርጅት አባል እንኳን ደስ አለ። ቀጣይ ከዛ አይደል የመጣሁት። ኧረ እናቶት ኢሞሽናል ዳሜጅ 2-3 ዓመት ሞግሌ ላከው። ከዛ ሰው ምንድነው ይሄ? ይቅርታ አድርጉልኝ። ለወንዶች ስኪን ኬር የምትሉ ሰዎች ቀሚስ ልበሱ። ሚስጥር ላውጣ እንዴ? ሚስጥር የዘጠናዎቹ እንዴ ታስታውስ? በእንዶድ እኮ ነው ታጥበን ያደግነው። እንዴ ፊቴን ጠዋት በአጃክስ ነው የታጠብኩት። ለዚህ ነው የቆረፈደው። ወንድ ልጅ ቆፍ ደድ ሲል ነው የሚያምረው። ይቅርታ ስሜታዊ ኮንኩባችሁ። እኔ አልደግፍም። ስኪን ኬር ለወንድ አልደግፍም። የምትቀባውን አቮካዶ ለኔ ስጠኝ እበለዋለሁ። አመሰግናለሁ።